ብዙ ክብደት ልትቀንሱ ትችላላችሁ። ነገር ግን አሁንም ድረስ የቦርጫችሁን ስብ ለመቀነስ ተቸግራችኋል። ምክንያቱም የሆድ ወይም የቦርጭ ስብ ከቆዳችሁ ስር ያለ ስብ ብቻ አይደለም። ይህ የቪስራል ፋት ወይም የውስጥ የአካል ክፍሎች ስብ ነው። ይህም የውስጥ የአካል ክፍላችሁ ውስጥ የተከማቸ ስብ ነው። ማለትም በሆድቃችሁ ዙሪያ፣ በጉበታችሁና በቆሽታችሁ ዙሪያ የተከማቸ ስብ ነው። እና ይህ ስብ ነው ብዙ ክሮኒክ ወይም ለረጅም ጊዜ የቆዩ ችግሮችን የሚያስከትለው እና ቀስ በቀስ የሚገለን። ታዲያ ይህ የቪስራል ፋት ነው ለስኳር፣ ለጉበት ስብ፣ ለልብ ችግርና ካንሰርም ቢሆን የሚያጋልጠው። ነገር ግን ጥሩ ዜና የቪስራል ፋት አደገኛ ቢሆንም አንዴ እንዴት እሱ ላይ በማተኮር ማስወገድ እንደሚችሉ ከተረዱ ይህን ስብ ለማቃጠል በጣም ቀላል ነው። ታዲያ በዚህ ቪዲዮ ላሳያችሁ የምፈልገው እንዴት በተለየ ሁኔታ የቪስራል ፋት ወይም ስብን ኢላማ ማድረግ እንደሚችሉና እንዴት በፍጥነት ማቃጠል እንደሚችሉ ጥሩ የሚባሉና አመጋገባችሁ ውስጥ ልታካትቷቸው የሚገቡ ምግቦችንና መጠጦች፣ ከዛ በጣም ጥሩ የሚባለውን ጥቅም የሚሰጣችሁን የአካል ብቃት እንቅስቃሴ የማሳያችሁ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። በመጀመሪያ ከምግብ እንጀምር። ምክንያቱም በየዕለቱ የምትመገቡት ምግብ የቪስራል ፋትን ይመግባል ወይም እንዲጀምር ያደርገዋል። ለዚህም የቪስራል ፋትን ለማስወገድ የሚረዳን ኃይለኛ መሳሪያ በካሮቲኖይድ የበለጸጉ ምግቦች ናቸው። ካሮቲኖይድ በእጽዋት ላይ የሚገኙ የተፈጥሮ ቀለሞች ናቸው። ለምሳሌ ለካሮት ብርቱካናማ ከለር ይሰጡታል። ቲማቲምንም ቀይ እንዲሆን የሚያደርጉት እነሱ ናቸው። ነገር ግን የካሮቲኖይድ ተግባር ከለር መስጠት ብቻ አይደለም። ካሮቲኖይድ ኃይለኛ ጸረ ኦክሲዳንት ናቸው። ይህ ደግሞ በጣም አስፈላጊ የሆነበት ምክንያት የቪስራል ፋት እንዲፈጠር የሚያደርገው ኢነርጂ ወይም ኃይል ከመጠን በላይ ሲሆን ነው። ይህም ብግነት እንዲከሰትና የሜታቦሊዝም ስርዓት እንዲዛባ ያደርጋል። ታዲያ ካሮቲኖይድ ፍሪ ራዲካሎችን ኒውትራላይዝ በማድረግ ይህን ስትረስ ወይም ጫና ይቀንሳሉ፣ ወይም ይህ ያልተረጋጋ ሞለኪውል ሴሎች ላይ የሚያደርሰውን ጉዳት ይቀንሳሉ እና ካሮቲኖይድ ፍሪ ራዲካሎችን በማስወገድ ጂንን ያረጋጋል። በተለይም ካሮቲኖይድ ስብ እንዲቃጠል የሚረዱ ጂኖችን ያነቃቃል። ይህንም በማድረግ በሰውነት ውስጥ የስብ ክምችት እንዲኖር የሚያደርጉትን ጂኖች ይቀንሳል። አንድ በጃፓን ውስጥ የተሰራ ጥናት እንደሚያሳየው በካሮቲኖይድ መውሰድና በቪስራል ፋት ላይ ያለውን ተጽዕኖ ለማወቅ ለ8 ሳምንታት በካሮቲኖይድ የበለጸጉ አትክልቶችን የተመገቡ ሰዎች ላይ የቪስራል ፋትን መቀነስ አስተውለዋል። ታዲያ ይህን ካሮቲኖይድ ከምግብ እንዴት ነው የምናገኘው? የምትወዱት ከለር ያለው ምግብ ላይ አተኩሩ። እንደ ካሮት ያሉት ላይ፣ ስኳር ድንች እና ቃሪያ የፈለጋችሁትን መጥቀስ ትችላላችሁ። ማንኛውም ከለር ያለው አትክልት ወይም ፍራፍሬ በሆነ አይነት የካሮቲኖይድ መጠን የበለጸጉ ምግቦች ናቸው እና ይህም የቪስራል ፋትን ለመቀነስ ይረዳቸዋል። ከካሮቲኖይድ በመቀጠል ደግሞ ሌላኛው ልታተኩሩበት የሚገባው ነገር ደግሞ ካታኪን ነው። እነዚህም ፍላቬኖይድ ፖሊፔኖልስ ናቸው። ይህም እንደ ጸረ ኦክሲዳንት ያገለግላል እና ብግነትን ወይም ኢንፍላሜሽንን ይቀንሳል። ይህንም በቀላሉ ለማግኘት አረንጓዴ ሻይ ይጠጡ። ብዙ ጊዜ አረንጓዴ ሻይ ስብ ያቃጥላል ሲባል ትሰማላችሁ። አዎ ያቃጥላል። የሚያቃጥለውም በካታኪን የበለጸገ በመሆኑ ነው። እነዚህ ንጥረ ነገሮች ሰውነታችሁ ስብን የሚቆጣጠርበትን መንገድ ይለውጣሉ። በተለይ ደግሞ የቪስራል ፋትንና ካታኪን ስብን ለመቆጣጠር በብዙ የተለያዩ መንገዶች ይረዳናል። በመጀመሪያ የፋት ኦክሲዴሽንን ይጨምራል እና የምታወጡትን ኃይል። ታዲያ የነርቭ ስርዓትን በማነቃቃት የበለጠ ስብ እንዲቃጠል ያደርጋል። በአጠቃላይ ሜታቦሊዝምን ይጨምራል። ከዛ በተጨማሪ ካታኪን ስብን ፕሮሰስ የሚያደርጉ ኢንዛይሞችን ይከላከላል፣ እንደ ላይፔዝ ያሉትን። ስለዚህም የምንመገበውን ፋት በመጀመሪያ ደረጃ አብዞርብ እንዳይደረግ ወይም ወደ ውስጥ እንዳይገባ ያደርጋሉ። ታዲያ አረንጓዴ ሻይ ኃይለኛ የሆነው ካፊንን ስለሚይዝ ነው። ይህም ከካታኪን ጋር አብሮ በመስራት የስብ አጠቃቀምን ወይም የስብ መቃጠልን ያነቃቃል። አሁን ታዲያ ማንኛውም ነገር ኢነርጂ የሚቀንስ ወይም ካሎሪን የሚቀንስ ነገር ክብደት እንድትቀንሱ ይረዳቸዋል እና የቪስራል ፋትንም ለመቀነስ። ነገር ግን እነዚህን ትክክለኛ ምግቦችና መጠጦች መጠቀም በፍጥነት ውጤት እንድታገኙ ይረዳቸዋል። ታዲያ አንዴ ትክክለኛውን አመጋገብ መከተል ከጀመራችሁ በኋላ ቀጣዩ ነገር የአካል ብቃት እንቅስቃሴ ነው። ይህ ደግሞ ውጤቱን በእጥፍ ይጨምረዋል። ትክክለኛ የሆነ የአካል ብቃት እንቅስቃሴን መጠቀም በፍጥነት የቪስራል ፋትን ለመቀነስ ይረዳዎታል።
ጥናቶች እንደሚያሳዩት ምንም እንኳ ሁለቱም አመጋገብና የአካል ብቃት እንቅስቃሴ የቪስራል ፋትን ቢቀንሱም አመጋገብ አጠቃላይ የክብደት መቀነስ ላይ ትልቅ ውጤት ይሰጣል። የአካል ብቃት እንቅስቃሴ ደግሞ የቪስራል ፋትን ለመቀነስ ትልቁን ድርሻ ይወስዳል። ታዲያ የትኛው የአካል ብቃት እንቅስቃሴ ነው የቪስራል ፋትን ለመቀነስ የሚረዳው? ጠንከር ያለ የኤሮቢክ ኤክሰርሳይስ እና ከፍተኛ መጠን ያለው ጊዜውን እየጠበቀ የሚደረግ የአካል ብቃት እንቅስቃሴ የበለጠ ውጤታማ ነው። ሌላው ደግሞ ሬዚስታንት ትሬኒንግ ወይም ክብደት የማንሳት እንቅስቃሴም ጠቃሚ ነው። ነገር ግን በተለይ የቪስራል ፋትን ለመቀነስ ውጤታማ አይደለም። ይህ ማለት የሬዚስታንስ ትሬኒንግን እርሱት ማለት አይደለም። በእውነቱ ከሆነ የሬዚስታንስ ኤክሰርሳይዝ የጡንቻ መጠንን ለመጨመር ነው የሚያስፈልገው እና ለአጠቃላይ ጤናና ሜታቦሊዝም። ነገር ግን የቪስራል ፋትን በፍጥነት ለመቀነስ ከፈለጋችሁ ያለማቋረጥ የካርዲዮ ወይም የኤሮቢክ ኤክሰርሳይዝ መስራት ነው። ቢያንስ በሳምንት ከ2 እስከ 3 ጊዜ ለ45 ደቂቃ ያህል። የበለጠ በሰራችሁ ቁጥር የበለጠ ውጤት ታገኛላችሁ። ታዲያ የቦርጭ ስብን ለመቀነስ ራሳችሁን ማስራብ የለባችሁም። በተቃራኒው ነው። በቂ ካሎሪ ያገኙ እና የአካል ብቃት እንቅስቃሴያችሁን ቀስ በቀስ እየጨመራችሁ ሂዱ። ቶሎ የቪስራል ፋትን ማቃጠል ከፈለጋችሁ። ቪዲዮውን ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር እና ሰብስክራይብ ማድረጉን አይርሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ለእናንተ ይሁን።